ሙዝ ጤናችንን አደጋ ላይ ሊጥል ይችላል ብላችሁ ምን ትላላችሁ? ጤናማ ፍራፍሬ አይደለም እንዴ? እንዴት ይህ ሊሆን ይችላል ልትሉ ትችላላችሁ። ትክክልም ናችሁ። ሙዝ በዓለም ዙሪያ ተወዳጅ፣ በቀላሉ የሚገኝና በንጥረ ነገርም የበለጸገ ፍራፍሬ ነው። ነገር ግን አስደናቂው እውነትም ይህ ነው። ሙዝን የምንበላበት መንገድ፣ ሰዓቱ ወይንም ደግሞ የሙዙ ሁኔታ ካልተስተካከለ ከጥቅሙ ይልቅ ጉዳቱ ይከፋል። የሚገርመው ነገር ደግሞ አብዛኞቻችን በየቀኑ ሳናውቀው እነዚህን ስህተቶች እየፈጸምን እንገኛለን። ስለሆነም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም ከዚህ ቪዲዮ በኋላ ስለ ሙዝ ያላችሁ እይታ ለዘላለም እንደሚቀየር እርግጠኛ ነኝ። ነገር ግን ወደ ዋናው ጉዳይ ከማለፌ በፊት ይህንን ቻናል ሰብስክራይብ እንድታደርጉና እንዲሁም ደግሞ ቪዲዮን ስትጀምሩትም ላይክ በማድረግ እንድትጀምሩት እጋብዛችኋለሁ። አሁን ወደ ቪዲዮ እናልፋለን። ሙዝ ብዙ ጊዜ ፍጹም ጤናማ ምግብ ተብሎ ይጠራል። በውስጡ የፖታሺየም፣ የፋይበር እና ፈጣን ጉልበት የሚሰጡ ተፈጥሯዊ ስኳሮችን ክምችት ነው። ስፖርተኞች ይወዱታል፣ ዶክተሮችም ይመክሩታል። ሌላው ቀርቶ ወላጆች ለሕፃናት የመጀመሪያ ምግባቸው እንዲሆን የሚመርጡትም ሙዝን ነው። ግን ችግሩ እዚህ ጋር ነው። አንድ ነገር ጤናማ ስለሆነ ብቻ ሁልጊዜ ደህንነቱ የተጠበቀ ነው ማለት አይደለም። ውሃ እንኳን በተሳሳተ መንገድ ከተወሰደ አደገኛ ሊሆንብን ይችላል። ሙዝም ከዚህ የተለየ አይደለም። ታዲያ ሙዝ መቼ አደጋ ይሆናል የሚለውን አሁን ጊዜ ሳናጠፋ ልንገራችሁ። አንደኛውና የመጀመሪያው የሙዝ አደጋ ሙዝን አብዝቶ መመገብ ነው። በጣም የተለመደውን ስህተት በመመልከት እንጀምር። እሱ ምንድነው? ሙዝን ያለ መጠን መብላት ነው። ሙዝ በፖታሺየም የበለጸገ ነው። ይህም ጥሩ ነው። ነገር ግን የፖታሺየም መጠን ከልክ በላይ ሲጨምር ሃይፐርካሊሚያ ወደሚባል የጤና እክል ያመራል። ይህም ለጡንቻ መዳከም፣ ለልብ ምት መዛባት እናም በከፋ ሁኔታ ደግሞ ለከባድ የልብ ህመም ሊዳርግም ይችላል። በተጨማሪም ሙዝ በተፈጥሯዊ ስኳር የበለጸገ ነው። በተለይ ብዙ እንቅስቃሴ የማታደርጉ ከሆነ ሙዝን ማብዛት በደማችሁ ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ ሊጨምረው ይችላል። ስለዚህ ሙዝ ጤናማ ነው፣ ነገር ግን በቀን 4፣ 5 ወይም ደግሞ 6 መብላት አደጋው የሚጀምረውም እዚህ ጋር ነው። ጤናማ አይደለም ማለት ነው። ይጣፍጣል ብላችሁ አብዝታችሁ መመገብ የለባችሁም። ሁለተኛ አደጋው ከልክ በላይ የበሰለ ሙዝን መመገብ ነው። በጣም የበሰለ ሙዝ ተመግባችሁ ታውቃላችሁ? እነዚያ ለስላሳ ጠቆር ያሉና በጣም ጣፋጭ የሆኑ ሙዞች ጣዕማቸው ሊጥም ይችላል፣ ነገር ግን ችግርም ሊያስከትሉ ይችላሉ። ሙዝ በበሰለ ቁጥር በውስጡ ያለው የስኳር መጠን በከፍተኛ ሁኔታ ይጨምራል። ይህም በተለይ የስኳር በሽታ ላለባቸው ወይንም የኢንሱሊን የመቋቋም ችግር ላለባቸው ሰዎች የደም ስኳር መጠንን በድንገት ከፍ ሊያደርገው ይችላል። በአንዳንድ ሁኔታዎች ደግሞ ከልክ በላይ የበሰሉ ሙዞች በውስጣቸው በሚፈጥሩት ውህድም ምክንያት ለራስ ምታት ወይም ደግሞ ለምግብ መፈጨት መታወክ ምክንያት ሊሆኑ ይችላሉ። ስለዚህ ጥቂት ጥቁር ነጥቦች ያሉት ሙዝ ችግር ባይኖረውም ሙሉ በሙሉ ግን በስሎ የጠቆረ ሙዝ ግን መመገብ የለባችሁም። የጤና ስጋትም የሚፈጠር ነው ማለት ነው። ሶስተኛ አደጋው ሙዝን በባዶ ሆድ መመገብ ነው። ብዙ ሰዎች ሙዝ ለቁርስ ተመራጭ ነው ብለው በማሰብ ቀናቸውን በሙዝ ይጀምራሉ። ነገር ግን ይህ ልማድ ትክክል ላይሆን ይችላል። ሙዝ በማግኒዥየም የበለጸገ ነው። በባዶ ሆድ ብቻውን ሲበላም በደም ውስጥ ያለውን የማግኒዥየም እና እንዲሁም ደግሞ የካልሽየም ሚዛን ለጊዜው ሊያዛባው ይችላል። ይህም ታዲያ የድካም ስሜትን እንዲሰማችሁ ሊያደርግ ይችላል። አልፎ ተርፎም ስሜታዊ ለሆኑ ሰዎች የልብ ምት ስርዓት ላይ ተጽዕኖም ሊያሳድር ይችላል። ሙዝ ብቻውን ከመመገብ ይልቅም ተጽዕኖውን ለማመጣጠን እንደ ለውዝ፣ አጃ ወይም ደግሞ እርጎ ካሉ ምግቦች ጋር አቀላቅሎ መውሰዱ የሚመከርና የተሻለ ነው ማለት ነው። አራተኛ አደጋው ሙዝና አንዳንድ የጤና እክሎች ናቸው። ለአንዳንድ ሰዎች ሙዝ መመገብ በእርግጥም አደገኛ ሊሆን ይችላል። ለምሳሌ የኩላሊት ችግር ካለባችሁ ሰውነታችሁ ትርፍ ፖታሺየምን ለማስወገድ ሊቸገር ይችላል። ይህ ማለት ሙዝን አዘውትሮ መመገብ አደገኛ የሆነ የፖታሺየም ክምችት በሰውነታችሁ ውስጥ እንዲፈጠር ያደርጋል ማለት ነው። የስኳር ህመም ላለባቸው ሰዎችም ጥንቃቄ ማድረግ ይኖርባቸዋል። ሙዝ በተለይ በበሰለ ቁጥር የደም ስኳርን በፍጥነት ሊጨምረው ይችላል። ቅድም እንዳልኳችሁ የበሰለው ሙዝ የስኳር መጠኑ ከፍተኛ ስለሆነ የስኳር ህመም ላለባቸው ሰዎች የሚመከር አይደለም ማለት ነው። በተጨማሪም የሪህ ወይም ደግሞ የራስ ምታት ችግር ካለባችሁ በሙዝ ውስጥ የሚገኘው ታይራሚን የተባለው ተፈጥሯዊ ውህድም ለራስ ምታት መነሳሳት ምክንያት ሊሆን ይችላል ማለት ነው። ስለዚህ ሙዝ ለብዙሃኑ ደህንነቱ የተጠበቀ ቢሆንም ለሁሉም ሰው ግን ላይስማማ ይችላል ማለት ነው። ይህንንም ከግምት ውስጥ ማስገባት ይኖርባችኋል። አምስተኛ አደጋው ሙዝን በምሽት መመገብ ነው።
በምሽት ዘግይቶ ሙዝን መመገብ ሌላው የተለመደ ልማድ ነው። ነገር ግን ይህ ምርጫ ትክክለኛ ላይሆን ይችላል። ሙዝ በአንዳንድ ሰዎች ላይ የአክታ ምርትን ሊጨምር ይችላል። ይህም በእንቅልፍ ወቅት ለሳል ወይም ደግሞ ለረብሻ ስሜት ሊዳረጋቸው ይችላል ማለት ነው። በተጨማሪም በውስጡ ያለው ተፈጥሯዊ ስኳርም መጠነኛ የኃይል መነቃቃትን ስለሚሰጠን አንዳንድ ሰዎች በቀላሉ እንቅልፍ እንዳይወስዳቸውም ሊያደርግ ይችላል። በምሽት ሙዝን ከበላችሁ በኋላ የእንቅልፍ መዛባትም ካጋጠማችሁ ምክንያቱ ይህ ሊሆን ይችላል። ስለዚህ ይህንን ማቆም ይጠበቅባችኋል ማለት ነው። ስድስተኛ የሚፈጥረው የጤና ስጋት ደግሞ ሙዝን ከሌሎች ምግቦች ጋር አቀላቅሎ መመገብ ነው። ሙዝ ከአንዳንድ ምግቦች ጋር አቀላቅሎ መውሰድ ችግር ሊፈጥር እንደሚችል ታውቃላችሁ? ለምሳሌ ሙዝና ወተት በጣም የተለመደ ጥምረት ነው። ነገር ግን ለአንዳንድ ሰዎች ይህ ውህደት ለሆድ መነፋት፣ ለምግብ አለመፈጨት ወይም ደግሞ ለሆድ መክበድ ምክንያት ሊሆን ይችላል ማለት ነው። እንዲሁም ሙዝን በከፍተኛ ሁኔታ የተቀነባበሩ ጣፋጭ ምግቦች ጋር መመገብ በሰውነታችሁ ውስጥ ያለውን ስኳር ከመጠን በላይ እንዲከማች በማድረግ ድንገተኛ የሆነ የኃይል መሟጠጥን ያስከትላል ማለት ነው። ቁልፉ ያለውም ሚዛኑን መጠበቅ ላይ ነው። ሙዝ በተሻለ ሁኔታ የሚሰራው ከተፈጥሯዊና ጤናማ ምግቦች ጋር ሲጣመር ብቻ ነው ማለት ነው። ቅድም እንዳልኳችሁ ከአጃ፣ ለውዝ ካሉ ምግቦች ጋር አቀላቅላችሁ ብትመገቡት የሚመከርና የተሻለ ነው ማለት ነው። ስለዚህም ሙዝን መመገብ እነዚህን 6 አደጋዎችን ሊያስከትል ይችላል ማለት ነው። ወይም ደግሞ ሙዝን ስትመገቡ እነዚህን አደጋዎችም አውቃችሁ ተገንዝባችሁ መሆን ይኖርበታል ማለት ነው። በተለይ ደግሞ አንዳንድ የጤና ችግር ወይም ደግሞ አንዳንድ የጤና እክል ያለባችሁ ሰዎች፣ የኩላሊት በሽታ እንዲሁም ደግሞ የስኳር ህመም ያለባችሁ ሰዎች ሙዝ ላይ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። እርግጥ ነው ሙዝ በጣም ጤናማና እንዲሁም ደግሞ በርካታ የጤና ጥቅሞችም ያሉት ፍራፍሬ ነው። ሙዝን ምንም አይጠቅምም ማለት አይደለም። ነገር ግን ሁሉም ነገር ቢሆን ጠቃሚ ቢሆንም ጥንቃቄ ማድረግ ያስፈልገዋል ማለት ነው። ለአንዳንድ ሰዎች አደጋ ሊፈጥር ስለሚችል በመጠኑና በልኩ መመገብ ይጠበቅብናል ማለት ነው። ስለዚህም አዎ ሙዝ ጤናማ ነው። ነገር ግን ጤናማ የሚሆነው በአግባቡና በጥንቃቄ ስንመገበው ብቻ ነው ማለት ነው። አንድ ምግብ ምርጥ የተፈጥሮ ስጦታ ወይም ደግሞ ድብቅ አደጋ የመሆኑ ልዩነት ያለው አጠቃቀማችን ላይ ነው። እናንተ ሙዝን አብዛኛውን ጊዜ እንዴት ነው የምትመገቡት? እስካሁን ከጠቀስኩትም የጤና እክሎችስ አጋጥሟችሁ የሚያውቅ አለ? ከታች ባለው ኮሜንት ላይ ሀሳባችሁን ወይም ደግሞ ጥያቄያችሁን አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ሌሎች ጋም ተደራሽ እንዲሆን ደግሞ ሼርም አድርጉልኝ። አዲስም ሰዎች ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚና አስፈላጊ ሆኑ የጤና ትምህርቶችን የምታገኙበት አስተማሪ ቻናል ነው ማለት ነው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።